ምን ማለት እንደምችል አለ ነው ማለት እኔ ሳላስባት ቀርቼ ምናምን አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። ግን እኔ እሷን ከድቼ አይደለም፣ ልጄን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያትም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ። እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ነው። ይቅርታ በጣም ይገባታል እንዴ እንዴ ቅርብ ብለሃል። በቃ አይዞህ ብዙዎች ጥያቄ ነበር። እባክህ ሰይፉ እንዳትተው ነገሩን አንጠልጥላተው ምላሿ ውስጥ ፍቅር አለ አሉኝ። አፈላልጌ ስጠይቀው አዎ እኔም ውስጥ ፍቅር አለ። እንግዲህ የአንዳንዶቻችን ህይወት ማሳያ ይመስለኛል የእናንተም አጋጣሚና ፍቅር አለ። ግን የሚያጋጥሙ ነገሮች አሉ። ያ መሰናክል ሊሆን ይችላል። ግን ደግሞ እሱን ለማለፍ ደግሞ ህብረት ያስፈልጋል። ቤት እያይዞሽ እንጂ ነቃ እንዴ አይደለ? የሆነ ደስ ብሎሻል። ቤት ደስ ብሏታል። በነገራችን ላይ በጣም የሚገርም ችሎታ ነው ያላችሁ። አሁን የሚታየኝ ስጋት ነው ኢንዱስትሪው ላይ። አንቺም ጋር ትገርሚ ድምፃዊ ነሽ። አንተም ጋር ከ1 ሚሊዮን ብር በላይ ሽልማት ያገኘ አንበሳ ድምፃዊ ነህ። ግን ደግሞ በቃ የሄዳችሁበት መንገድ በቃ ስጋት ስላለውና ግድልም ይሄን ብንሰራ ይሻላል የሚለው ነገር ያመጣው ነገር ይመስለኛል እንዲህ ያለያያችሁና በእርግጠኝነት የሚገርም ስራ ከሰራችሁ በተለይ የማይቀበል ዘፈን ከሆነ እናያለን እንሰማለን አይደል እንዴ? እንደ አባት ልጅ ይናፍቃል ብዬ አስባለሁ። እሱንስ እንዴት አሳለፍከው? እሱን ስቃይ እውነት ለመናገር ያው ፎቶዎቹ አሉኝ ከኔ ጋር ብዙ ፎቶዎች አሉ የተነሳ ነው ምናምንና እንዳልኩ ነው። እኔ ከባድ ቻሌንጅ ውስጥ ነበርኩኝ። መደወል ብቻ ለኔ ምንም ቫልዩ የለውም ብዬ ነው ማስበው። ምክንያቱም እዚህ ግባ የሚባል ነገር ካላደረኩኝ እኔ ደውዬስ ከዛ ባባ የሚያስፈልገው ነገር አለ። ያንን ነገር ማድረግ አለመቻል ማለት በጣም ከባድ ነው። በጣም ከምነግርህ በላይ የምሬ ነው። ማርያም ደውዬ እሺ ደና ነው ባባ ማለት እኮ እችላለሁ። ግን ደና ነው እንዴት ነው ባባ? ከዛ እንደ አባት ምን ያስፈልገዋል ባባ ማለት ፈልጋለሁ ደረቴን ነፋ አድርጌ። ግን ያኔ ማለት አልችልም ነበር። ከፋና ላምሮት እንደወጣ ናይት ክለብ ስራዎች ምክንያቱም የሚገርም ድምጽ አለህ። ስራ ቢሰራ እኮ ናይት ክለብ አሁን የሚገርም ሽልማት የሚገርም ደሞዝ ማግኘት ይቻላል። እሱንስ እንዳማራጭ እንዴት አላየህ? አው እውነት ለመናገር እንዳልኩ የአርቱ ዘርፍ ስራ አሁን ላይ ትንሽ ከባድ ነው። አሁን ናይት ክለቡ ላይ እንደምታየው ስራውን በጣም ተቀዛቅዟል። እንደ በፊቱ አይደለም የሚሰራው። ብቻ ከባድ ነበረ። አሁን እኔ ከናይት ክለብም ከአርቱም ወጥቼ አንድ በቃ ስራ ብዬ ያስኩት ራይዶን ስራ እየሰራው። ምክንያቱም ያ ነገር ለኔ ማለት እፈልጋለሁ እኮ መስራት እፈልጋለሁ። ግን ደግሞ